ብዙ ነገሮችን አቀደን ማድረግ ግን ያልቻልንበት ምክንያቶች ምን ምንድናቸው የሚለውን ጥያቄ እስቲ አንድ በአንድ ለማየት እንሞክራለን። 5 ነጥቦችን አንስተን እናያለን። አምስተኛው በጣም ወሳኝ ስለሆነ እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። ምንድነው እዚህ ጋር ሞተሩ እንዳይነካ ልቆልፍ ብዬ ነው። እና ፋሚሊ ለማንኛውም እንዴት ናችሁ? ሁሉ ሰላም ነው ወይ? 5 ነገሮች አሉ። አምስተኛው በጣም ወሳኝ ነው። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። ምንድነው እሱም የመጀመሪያው ስቴፕ መውሰድ ነው። ስቴፕ መውሰድ አለመቻላችን ብዙ ነገሮችን አቀደን እንዳናሳካ እንቅፋት ያበዛብናል። ስቴፕ መውሰድ ማለት ምን ማለት ነው? እርምጃ መውሰድ እንደማለት ነው። እርምጃ መውሰድ ለምሳሌ ህንፃ መሳሪያ መክፈት ብትፈልግ የሚቀድመው ምንድነው? የመጀመሪያው ስቴፕ ቤት መከራየት ይሆናል። ምናልባት አንተ ቤት ያለ ሰው ከሆንክ በቃ ህንፃ መሳሪያ መከፍትበትን ማቴሪያል ምናምን ማሟላት ነው የሚሆነው። እዛ ቤት ውስጥ ሼልፍ የሚያስፈልግ ከሆነ የመጀመሪያ ስቴፕ ሼልፍ ታስገባለህ። ቤት የሌለ ሰው ከሆንክ ቤት ትከራያለ። ቤት ያለ ሰው ከሆንክ ግን እንዳልኩ ሼልፍ ምናምን ለምሳሌ የሆነ ሌላ ሱቅም ምትከፍት ከሆነ መጀመሪያ የሚያስፈልገው ምንድነው? መደርደሪያ ሼልፍ ነው። ቤት ከሌለ ቤቱ መከራየት ነው። ይሄ የመጀመሪያ ስቴፕ ነው፣ መድፈር ነው በቃ። ስለዚህ ስቴፕ ባለመውሰዳችን በጣም ብዙዎቻችን ያቀርናቸው ያሰብናቸው ነገሮች ሳይሆኑ በጣም ብዙ ዘመን ብዙ ጊዜ እናስቆጥራለን። ስለዚህ ደፍሮ እርምጃ መውሰድ፣ ነገሮችን መድፈር ያቀድናቸው ነገሮች እንዲሳኩ ምክንያት ይሆናሉ ማለት ነው። አሁን አስባችሁ እንደሆነ አንዳንድ ጊዜ እኛ ያቀድናቸው ያሰብናቸው ይህንን ነገር ባረግ ብዬ ያሰብኩትን ነገር ሌላ ሰው አድርጎ ላይ ይችላል። ገብቷችኋል? ሌላ ሰው ያንን ነገር አድርጎት እኔ በልጦኝ ምናምን ተሳክቶለት ምናምን እኔ ግን ያሰብኩትኝ እኔ ነበርኩኝ ከሱ ቀድሜ፣ ነገር ግን ያ ሰው አድርጎታል፣ ያንን ነገር ተሳክቶለታል። በጣም በቃ በሚገርም ሁኔታ በልጦኛል። ያ ሰው ያንን ነገር ካደረገ በኋላ እንዴት እንደዚህ ሊሆን ቻለ? እንዴት ተብሎ ምናምን ልንናደድ ሊቆጨን ሊጸጽተን ይችላል። ያ ምንድነው? እኛ ስቴፕ ስላልወሰድን ያ ሰው ደፍሮ ስቴፕ እርምጃ በመውሰድ ተሳክቶለታል። ስለዚህ ያ ሰው ከኛ ምንም የሚለይበት ምክንያት የለም። እንደኛ 2 እጅ 2 እግር ምናምን ያለው። ስለዚህ ስቴፕ መውሰድ የመጀመሪያ እርምጃ ነው ማለት ነው። ያንን ባለማድረጋችን ብዙ ነገሮችን አቀደን አልተሳካልንም ይሆናል። ሁለተኛ ደግሞ ቀጠሮ ማብዛት ያቀድናቸውን እቅዶች እንዳናሳካ ትልቁ እንቅፋት ከሚባሉ ነገሮች አንደኛው ነው። ምክንያቱም እቅድ ማለት ነገ ምናምን እቅድን ካወጣን በኋላ አሁን እኛ ዛሬ መጀመር ያለብን የትኛውንም ነገር አሁን ላይ አክሽን ካልወሰድን ብዙ ነገሮችን ቀጠሮ በመስጠት ነገ ባረግስ፣ ተነገ ወዲያ ባረግስ፣ ቀጣይ ወር ቢሆንስ፣ አመት ቢሆንስ፣ የዛሬ አመት ካልሆነ ከሰዓት ቢሆንስ ምናምን የምንላቸው ነገሮች በጣም ፓወር አላቸው። አንደኛ አእምሮአችን ይለምዳል ያን ነገር። የሆነ ነገር ማድረግ እየፈለክ ነገር ግን ማድረግ ሳትችል ስቀር ቀጠሮ ሰጥተ ለዛው ከዛ ነገም ደግሞ ሲመጣ በቃ ተነጎዳ ምናምን ቢሆንስ እያለ አእምሮክ ይነግራል። ያንን መልእክት ደግሞ አንተ ትቀበልና ትተገብረዋለህ። ድጋሜ ምን ትሰጣለህ? ቀጠሮ ትሰጣለህ ለራስህ ማለት ነው። ቀጠሮ በመስጠት እድሜን ሙሉ ምንም አይነት ነገር ሳታሳካ አንተ ያሰብካቸው ነገሮች ቅድም እንዳልኩ ሌላ ሰው አድርጎ ተሳክቶለት ያ ሰው ጫፍ ላይ ሆኖ ምናምን ነገር ሩቅ አይታ እኔ ያቀድኩትን ነገር እንትና አሳካኮ ምናምን ትላለህ፣ ቀጠሮ በመስጠት ማለት ነው። አሁን አስባችሁ እንደሆነ አንዳንድ ሰዎች ሶሻል ሚዲያ ላይ የሆነ ኮንተንት እናስብና ያንን ኮንተንት እኛ ለማድረግ እያሰብን ነበር በሰዓቱ፣ ነገር ግን ቀጠሮ እየሰጠን ነው። ቪዲዮን ነገ ብቀርጽ ይህንን ኮንተንት ነገ ብጀምር ምናምን እያልን ቀጠሮ እየሰጠን፣ ያ ሰውዬ ግን አክሽን ወስዷል። በቃ እርምጃ ስለወሰደ ቀጠሮ እሱ ዛሬውኑ ስለተከበረ ነገሩን በልጦን ይገኛል ማለት ነው። ስለዚህ ቀጠሮ ራሱ ነገ ከሰዓት ቀጣይ ወር ምናምን የምንላቸው ነገሮች ራሱ በጣም ፓወር አላቸው። ስለዚህ የቀጠሮ ብዛት ራሱ አያስፈልግም። ቀጠሮ ስላችሁ እቅድ አትያዙ። ነገ ሰራለሁ፣ ማታ ሰራለሁ፣ ቀጣይ ወር ምናምን አትበሉ እያልኩኝ አይደለም። ነገር ግን
የቀጠሮ ብዛት አሁን ላይ ማድረግ የምትችለው ለምሳሌ 1 ሚሊዮን ብር አለክን በልጅ ላይ በዛ 1 ሚሊዮን ላይ በዛ 1 ሚሊዮን ስራውን መጀመር መጀመር የፈለከውን ነገር መጀመር የምትችልበት እንትን ነው ብር ነው ያ ብር ሶ ያን ፋይናንሻሊ ያንን ነገር ማድረግ የምትችልበት ቦታ ላይ ነህ ብሩ አለክ ያን ነገር ግን ዛሬ ላይ አሁን ላይ አላደረክም ቀጠሮ ትሰጥና ነገ ብትል እጅ ላይ ያለውን ብር እያጣክ ነው የምትሄደው አንደኛ ጊዜ የሚባል ነገር ውድ ነገር ነው ጊዜውን ቀጠሮ እየሰጠ በሄድክ ቁጥር አንተ ያሰብከው ቦታ ላይ ሌላው ሰው ቀደም እንዳልኩ ሌላ ሰው ሆኖ ልታገኙላት ትችላለህ ስለዚህ ቀጠሮ የሚያመጣው ተጽዕኖ በጣም ከባድ ስለሆነ ዛሬውኑ ነው ማድረግ መጀመር ያለብን ማለት ነው ሶስተኛ ደግሞ ብዙዎቻችን በጣም ብዙ ነገር አቅደን አስበን ማድረግ ያልቻልንበት ትልቁ ምክንያት ምንድነው ባይሳካልኝስ ብለን የምንፈራቸው ነገሮች አሉ ባይሳካልኝ የሚል ፍርሃት አያስፈልግም አንዳንድ ነገሮችን መሞከር በነገራችን ላይ እንደ ማሳካትም ጭምር ነው አንድ ነገር አክሽን ታረጋለህ ቀደም እንዳልኩ ትሞክራለህ ከዛ ይሳካል በቃ ይሳካል ብለ አምነ ነው እምነት የሚባል ነገር በጣም ፓወር አለውና ይሳካልኛል ይሄንን ነገር ማድረግ እችላለሁ ብለ ነው ማድረግ ያለብህ የሆነ ሰው ሲያደርግ የተሳካለት ነገር አንተ ስታረግ ለምንድን ነው ማይሳካልህ ያ ምንድነው እምነት ስለሌለክ ነው አይሳካልኝም ብለ ራስህን ሲጀመር አሳምናል ሶ ራስህን ካሳመንክ ያንን ነገር ላታሳካው ትችላለህ በእርግጠኝነት ማለት ነው ብዙዎች አሁን እኔ አይሆንልኝም ይሄ ነገር እኮ እኔ ማልችለው ነገር ነው ማሳካት ማልችለው ነው አንዳንድ ነገር በቃ መድፈር የማይፈልጉ ሰዎች ስለማይሳካልኝ አይሆንልኝም እኔ ባክ ስንቴ እንደዚህ አይነት ነገር ሞክሬ አውቃለሁ ሊሉ ይችላሉ አንተ አሁን ሻይ ቤት ከፍተ የሞከርከው ነገር ሻይ ቤት ላይሆንልህ ይችላል ኢትስ ኦኬ ያን ነገር ሞከርክ ማለት አንተ አሁን ልብስ ቤት ስትከፍት አይሳካልህም ማለት አይደለም ስለዚህ ዛሬ ላይ ያልተሳካልህን ነገር ነገም በዛ ምሳሌ ያነሳ ምናምን እኔ አይሳካልኝም ብዙ ነገር ሞክሬ ያለው ሰዎች ያረጉ ሰዎች ሲሰሩ ምን ሲሉ እነሱ ልክ ነክተው ራሱ ይሳካላቸዋል እኔ ግን በጣም ጥሬ ግሬ ላቤን እንደዚህ አንጠብጥብኝ ምናምን እኔ አይሳካልኝም የምንለው ነገር ፓወር አለው ካፋችን የሚወጣ ቃል ራሱ ፓወር አለው ስለዚህ አይሳካልኝም ብሎ ማሰብ ላሰብናቸው እቅዶች በጣም ትልቁ እንቅፋት ከሚባሉ ነገሮች አንዱ ነው ማለት ነው ሌላኛውና አራተኛ ነጥብ እናያለን አራተኛ ነጥብ ምንድነው ማድረግ እንደማንችል ራሳችንን የምናሳምነው ነገር ማድረግ እንደማንችል ራሳችንን ማሳመን በጣም ከባድ ተጽዕኖ አለው በነገራችን ላይ ባይሳካልኝስ የሚለውና ማድረግ እንደማንችል ራሳችንን ማሳመን ተመሳሳይ ናቸው ማድረግ እንደማንችል ራሳችንን ስናሳምን አናሳካውም ያንን ነገር ማድረግ እንደምትችል አይከን በቃ ማንም ሰው ያሳካው ነገር እኔ ያሳካለሁ ምን ይጎለኛል አንተ እጅ አለክ እግር አለክ ማሰብ ትችላለህ አይደል አሁን ለምሳሌ ላንሳላችሁና አውሮፕላን የሰራ ሰውዬ እንዳንተም እግር አለው እጅ አለው ማሰብ ይችላል ግን ያንን ነገር አሳክቶታል ያሳካው ምንድነው በመሞከሩ ነው በቃ እችላለሁ እኔ አልችልም ብሎ ሳይሆን እችላለሁ ያን ነገር ቢያንስ ማሳካት ባይችል እንኳን በቃ ሞክሬ እስቲ ይሄንን ነገር እንትን ልበል ከግብ ላድርስ ወይም ካልቻልኩኝም ሌላ ነገር ሞክራለሁ ብሎ ራሱን አሳምኖ ገብቷል ኦሬዲ ስለዚህ እንደምችል ራሱን ስላሳመነ በቃ ያንን ነገር መቻል ነው ለሱ ያለው አማራጭ እኔ አሁን እዚህ ጋር ቆሜ በጣም ብዙ ሰው የሚመላለስበት ቦታ ነው ቪዲዮ መስራት እንደምችል ራሴን አሳምኜ ነው የመጣሁት አሁን ብዙዎች እንደዚህ ዞሮ እያዩ ነው እንዲህ ምናምን ያው እንደምታዩት ነው ብዙ ሰው እየተመላለሰ ነው በቃ ይሳካልኛል አሁን ይሄ ቪዲዮ ቫይራል ይወጣል ብዬ አስቤ በጣም በቃ በእምነት ነው እየሰራ ያለሁት ማለት ነው ስለዚህ ይሄንን ነገር እዚህ ጋር በሰው ፊት ሰው እንደዚህ እየዞረ እያየኝ ምናምን እየገላመጠኝ ምን እያደረገው ሰርፕራይዝ ሆኖ የሚያይ ሰው አለ ምናምን ይሄንን በቃ እኔ የሰውን ፊት የሰውን እይታ ችዬ ቪዲዮ ሰራለሁ ብዬ ነው የመጣሁት አሁን እንደ ምሳሌ ላንሳላችሁ አዶናይን ታውቃላችሁ አዶናይን ማያውቅ ሰው የለም እኔ ያው ብዙም እንትን ሰፖርቲቭ ባልሆንም የሱ ፈን ባልሆንም ምንድነው ብዙ አይነት ቪዲዮችን በሰው መሃል ይሰራል ቫይራል ይወጣለታል ምንድነው ማድረግ እንደምችል መጀመሪያ ራሱን አሳምኖ ነው ከቤቱ የሚወጣው ያን ቪዲዮ እሱ ከመስራቱ በፊት ያንን ሪስ ይዞ ከመውጣቱ በፊት ራሱን ያሳምናል በሰው ፊት ባወራ ሰው ምን ይለኛል እንዴ ሰው ቢለኝስ
እኔ ይሄንን ቪዲዮ መስራት አልችልም። እዚህ ጋር በሰው ፊት ያለውን ነገር ያሰበውን እንዳለ አውጥቶ መናገር እንደምችል ራሱን ያሳምናል መጀመሪያ። ከዛ እንደምችል ራሱን ስላሳመነ ያንን ነገር ችሎ ያሳያል ማለት ነው። ከዛ በኋላ ሌሎች ሰዎች እንደሱ እኔም ብሰራ ምናምን ማለት ይጀምራል። ያን ማለት ሳይሆን አድርጎ ማሳየት ትልቁ ነገር ነው። ስለዚህ አይ ካን ሁሉንም ነገር ማድረግ እችላለሁ። እንትና የሰራውን አይነት ቪዲዮ፣ እንትና የሰራውን አይነት ቤት፣ እንትና የሰራውን አይነት ስራ መስራት እችላለሁ ብሎ ራስን ማሳመን ደግሞ ትልቅ እንትን ሞራል የሚፈልግ ነገር ነው። ስለዚህ እችላለሁ ብላችሁ ራሳችሁን አሳምኑና የትኛውንም ነገር ያቀዳችሁትን ነገር ማድረግ ማሳካት ትችላላችሁ ማለት ነው። አምስተኛውና የመጨረሻውን ቲፕ አሁን ነግራችኋለሁ። ነገር ግን ብዙዎቻችሁ ይሄንን ቤት ቻናሌን ሰብስክራይብ እያደረጋችሁ አይደለም። ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ የምትለዋንም እየተጫናችሁ ማለት ነው። አምስተኛው ምንድነው? አምስተኛ በጣም ገዳ የሆነ ስፔሻሊ ኢትዮጵያ ውስጥ አበሻ ማለት ነው በጣም የሚጎዳው ምንድነው? ሼመኛ አበሻ፣ ይሉኝታ የሚባል ነገር ብዙዎቻችንን ያጠቃል። አሁን ይሄ ልጅ እየሳቀ ነው። ዞሮ ሶስት ናቸው በነገራችን ላይ እየሳቁ ነው። እኔ አሁን ይሉኝታ የለብኝም እያወራሁ ነው። እና ምንድነው ይሄ እንደ ምሳሌ እንትን እንድትሉ ፈልጌ ነው። ይሉኝታ የሚባል ነገር ይጎዳናል። እኔ ማስተላለፍ የፈለኩትን መልእክት ሰው ሳቀ ዞሮ አየኝ እያስተላለፍኩኝ ነው። እኔ ሰው የራሱ በራሱ ቢዝነስ ላይ ነው ያለው። ገብቷቸዋል። በዚህ በኩልም እያለፈ ነው፣ በዛ እያለፈ ነው፣ መኪና እያለፈ ነው ምናምን ኢትስ ኦኬ። በራሱ ቢዝነስ ነው ያለው፣ በራሱ ዓለም ነው። አንደኛው ቤቱን እየሄደ ነው፣ ሌላኛው ስራ ጋር እየሄደ ነው፣ አንዱ ደግሞ እዚህ ፍሬሸር በቃ ዘና እያለ ነው፣ ንጹህ አየር እያገኘ ምናምን ነገር። እኔም የራሴን ኮንተንት ቪዲዮ እየሰራሁ ነው። ስለዚህ ይሉኝታ አያስፈልግም። በጣም ሼምለስ መሆን ያለብን ማለት ነው። ሼም ከያዘን ብዙ ነገሮችን ማድረግ አንችልም። ሼም ሲባል አሁን ይሉኝታ ሲባል ይሉኝታ ሊይዘን የሚገቡ ጉዳዮች አሉ፣ የማይገቡ ጉዳዮች አሉ። አሁን እንደዚህ ቆሞ ቪዲዮ መስራት የሆነ ነገር ለማድረግ አንድ አይነት የሆነ ኮንቴንት ይዞ አንድ ሰው ቪዲዮ ሶሻል ሚዲያ ላይ ልስራ ብሎ ይመጣና ቤተሰቦቼ ምን ይሉኛል፣ አጎቶቼ ምን ይሉኛል፣ ጓደኞቼ ምን ይሉኛል በማለት በጣም ብዙ አመታትን ያስቆጠሩ ልጆች አሉ፣ ከኔም ጀምሮ ማለት ነው። እኔ 6 አመት ፈጅቶብኝ ነው ቪዲዮ ዩቲዩብ ላይ መስራት የጀመርኩት። ስለዚህ ይሉኝታ የሚባል ነገር ለሀበሻ በጣም ገዳይ ነው። የትኛውንም ነገር ማድረግ ከፈለጋችሁ ስህተት የሌለበት ሆኖ ካገኛችሁ ሰዎችን የማይጎዳ እናንተን የማይጎዳ እግዚአብሔርን የማያስከፋ እግዚአብሔር የማያዝንብን ስራ አይነት ከሆነ የትኛውንም ስራ መስራት የትኛውንም ነገር ማድረግ ከይሉኝታ ውጪ ሆኖ ማድረግ ስኬታማ ያደርገናል ማለት ነው። ስለዚህ ብዙ ነገሮችን አቅደን ብዙ ነገሮችን እናደርጋለን እዛ ደረጃ ላይ ደርሳለሁ ብለን እዛ ደረጃ ላይ ግን የማንገኝበት ትልቁ ምክንያት ምንድነው? ይሉኝታ ኦር ሼም ይባላልና ሼምለስ መሆን ነው። ይሉኝታ በጣም ገዳይ ስለሆነ ከይሉኝታ ወጥተን ማድረግ የምንፈልገውን መዝናናት ከፈለግን መዝናናት፣ ማውራት ከፈለግን ማውራትን በምንፈልግበት መንገድ ማውራት ነው ያለብን። ስለዚህ ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ ለመሆን ደግሞ ሰብስክራይብ የምትሏን መጫን በቂ ነው። እወዳችኋለሁ። አብሬያችሁ የቆየሁትኝ ጸዴ ነበርኩኝ። ይመቻችሁ እና ሰብስክራይብ እንደገና አላችኋለሁ እንዳረሱ። ደህና አደሩ ጋይስ፣ ደህና አደሩ። ቁልፍ አልፈታውም። ያ ካሜራማኔ እዚህ ጋር ይታያችኋል። ምርጥ ሰው የመጀመሪያ ቀን ቪዲዮ